በመጀመሪያ ሔዋን መጣች ይሄንን ፍሬዛ ማለት ነው። ከዛ ለአዳም እንካ ብላ የኔ ባል የኔ ውድ ብላ ገጨችው። እሱም ደግሞ የዋ ነው እንደምታውቁት ተቀበለ። ያው ብቻ አዳም የዋሁም አጣጥሙ እንደዚህ ኩሽምሽም አድርጎ በላ። ሞት እንደምታውቁት ነው ያለው። ያ ይሁን ተብሎ ጊዜ ተቀይሮ አዳም በተራው እሷ ለጥፋት ሲሆን የእሱ ደግሞ ለልማት ጠገብ ለማድረግ ምቹቷን ለመስጠት እንኪቢ ባለ ባጎረሰ እንደዚህ ቻት። ይሄ ፌር ነው? አሁን ትልቅ ችግር ውስጥ እየገባ ነው። በቫር ይታይልን ጋይስ። እሱን ተውትና እንዴት ነበራችሁ? ሳምንታችሁ እንዴት አለፈ? ዛሬ ሄደን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ብለን ቅዳሜ ላይ ደርሰናል። እንግዲህ ሳምንቱ እንዴት ሄደ? የእረፍት ቀናችሁንስ በምን አይነት መልኩ እያሳለፋችሁ ነው? አዲሱ ቻናልን ሰብስክራይብ አላደረጋችሁ? 500 ምናምን ሰው ቪዲዮ አይቶ 60 ሰው ሰብስክራይብ። ይሄ ፌር ነው? ቻት ፌር ነው? የባለፈውን ይቅር ብያችኋለሁ። ስለዚህ በአሁኑ ግን መታችሁ እዚህ ድረስ ደርሳችሁ የአዳምና የሔዋንን ታሪክ ሰምታችሁ ማለት ነው ሰብስክራይብ ሳታደርጉ መውጣት ይሄ ያስተዛዝበናል። ስለዚህ ሰብስክራይብ ያደረጋችሁ ሳምንታችሁ ያማረ የተፈታታ እንዲሆንላችሁ መልካም ምኞቴ ነው። ወደ ቪዲዮአችን እንሄዳለን ማለት ነው። ቴዲ አፍሮ ዘፈን ወንዝ ላይ ቢለቀቅ ራሱ እየዋኘ ነው ማዳመጥ ምናምን አለኝ አንድ ጓደኛዬ ማለት ነው። እና ድንገት አሁን እንደዛ ቢለቀቅ እኔ መዋኘት አልችልም። እንዴት ነው ማዳመጣው? ጨዋታሽ አሪፍ ነበር ያቢ፣ ሄደሻል፣ ጥሩ ሞክረሻል ምናምን፣ ግን አላሳቀንም። ለመድ ነው ይሆን ምን ይሆን አላሳቀኝ። እና በማን ነው የሚፈረዱ? በእኔ ነው? እኔ ጋር ችግር አለ ነው ወይስ ከቀልዱ ነው? ቤብ ለምሳሌ አሁን ታች ፍራፍሬ ቤት አለ አይደለ? ፍሩት ቤት። ከዛ የሆነ ቀን ልክ ስትሄድ ማታ ላይ ነው አሉ። ከዛ ብርቱካን፣ ሙዝ እና አቮካዶ እያወሩ ኳስ እየተጫወቱ ምናምን ብታገኛቸው ምን ይሰማሃል? ነው ወይ አስባችሁታል? ይሄን ኖርማል ሰው ምንድነው የምታጨሽው? ታጥነሽ ነው ደስ ይላል። ነው ብሎሽን አውቀዋለሁ። ሙዝና ብርቱካኖቹ አንድ ቡድን፣ ሀብሀቦቹ ከማንጎቹ ጋር ሌላ ቡድን ተጫወቱ ስትይ እኔ እንደባል መፍራት ነው ማስጠመቅ ነው ምንድነው? ማስጠመቅ ነው ያለብኝ ብሮ። ይቺን እኔ ይተባበራሉ። አረ እኔ ብቻ አይደለም የኢትዮጵያ ሕዝብ በሙሉ ይተባበረሃል ማለት ነው። ባለቤት ብዙዎቻችን እናውቃታለን፣ እንረዳለን። የምር ደብረ ሊባኖስም ሊሆን ይችላል የሆነ ቦታ ብቻ ወስደን ማስጠመቅ ያለብን ሳይመስለኝ አይቀርም። ፍሩቶቹ ቡድን ለይቶ ጎራ ለይተው ተጫወቱ ባሌ ስትይ የሆነ ነገር ይኖረደ ሚስቴ ጤና አይደለም። አሁን ለቤተሰብ ነው መደወል ያለብኝ? ሃይማኖት አባት ጋር ነው ምንድነው ማለት ያለብኝ? ንገረኝ። ደንግጬ ነው መሳማሽ። ትንተከተካለሽ። ቬጅቴብሎች ውስጥ አሉ ጌም ውስጥ እነሱ ተቀያሪ ናቸው። ማለት ግን ደህና ነሽ? ታውቂያለሽ አስፈራሽ። ደህንነቷን ሁላ ተጠራጠረ። ኤደን ፍሩቶቹ ተጫወቱ እያልሽኝ ነው? በመድኃኒዓለም ምን ታስዚ እንደሞክሪ ፍሩቶቹ ሲጫወቱ ሚስቶቹ ተቀያሪ ሆነው እኔ ዳኛ ነበርኩ። ዳኛው ማን ነው? ባልየው ማለት ለስቶት አገቡ እያልሽ አታስረጅኝ። ቢያጋጥም ምን ታረጋለህ? ዋናው ጥያቄ እኮ አይደለም እየተጫወቱ ለማን ነው የምትደግፈው? እኔ ቤት ግን ለማን ነው የምትደግፈው? ደህና ነሽ ግን ፍቅሬ ደህና ነሽ? ያው እንግዲህ ኤደን የማያውቃት የለም። ባሏን በጣም በማዛግ የምትታወቅ ሰው ነች። ኢማጅን ትንሽዬ ነገር ታወራና ታትለፈልፈዋለች ነው። እኔ ግን ያሳዝነኛል የምር እንደዚህ አይነት አዝግ ጥያቄዎች አዝግ የሆኑ የእሷን ባህሪ ይችላ አብረህ በመቆየት የምር እኔ ሳላደንቃ አላልፍም። አጨብጭቤያለሁ። አላስችላለኝ። እየቀረሱኝ እስከ መጨረሻው ልበላ ነበር ግን አላስችላኝ። ጣዕሙን መቆጣጠር አልቻልኩምና
መቅኔ ቢኖረው ሁላ መቅኔውን አውጣው ነበር። 1923 የፈጸምኩት ገድል ይላል። የነገርኩ ነው። እኛ ክለብ ምናምን ስንወጣ በጀማ ነው የምንዝናነው። ደቀ ብለን ከበነው ምናምን ክለቡን ለቀን እንዲሁ እየተዝናናን በጀማ ውስኪ ታዟል ምናምን እየተዝናናን ነው። እኛ ለካ አላየናችሁም። ከኋላ ጠላት ገብቶ ከዛ ከጠላት መካከል አንዱ ገጀራ ይዞ መጥቶ እኔ ላይ ሰነዘር። ድንገት ነው አይነ ዞር አልኩበት። ፈጣሪ ያለ ምን እንደሆነ አላውቅም። ዞር ስልበት እኔ በገጀራው ውስኪው ነው ጎኔን ስቶኝ ማለት ነው። ከዛ ተተረማመሰ ክለቡ ዱቄት አረግናችሁ። ጠላት ፈረጠጠ እያልኩ ነው ጠላት። ከዛ እኔ ጃሜን አረጋግጬ ድጋሚ መጠጣት ልንጀምር ስንል ለካ ውስኪው ቅድም በገጀራ ተወግቷል። የተወጋው ውስኪ ደግሞ እኛን ጠጣማ ቤት ቀየርን ማለት ነው። ዋው የሚገርም ጀብድ። አረና ይመችህ አባቢ። የተወጋው እስኪማ አይመቸም። ምን እኔ እኮ በ18000 ብር የገዛሁት መኪና እኮ ታኮ ማድረግ በድንጋይ አልነበረም። በጥርዝ 40000 ብር ነበር። የሰፈር ልጆችን ራሱ መኪናውን አቁሚ ይጠበቅ ስላቸው መኪናውን ሲሆን ብሩ ነበር የሚጠብቁት። ይገርማል። የዛኔ መላላ ያ እኔ በዛ ላይ ብር ብቻ ሳይሆን አስማት ሹፌር ነኝ። ያለፈ ታሪክ ልንገር። ያለፈ ነው እኔን አያውቅልም። አሁን ላይ የሆነ ጊዜ ከዚህ አውቶቢስ ተራ መናኸሪያ ገብተን ከአንድ ቅጥቅጥ ላይ ዳይመንድ ዘርፈን ልንወጣ ስንል ማን እንደጠራ አውቶቢስ ተራ ሰፈሬ ማለት አይሱዚ ላይ አንድ ቅጥቅጥ ላይ ዳይመንድ እኛ ሰፈር ማለት ነው። አታስቀኝ። እኛ ሰፈር አይሱዚ በቅጥቅጥ ዳይመንድ። እሺ ቀጥል። ባቸናደም ፖሊሶቹ ከበቡት መናኸሪያው ማለት ነው። ከዛ እኔ ምን ብያለሁ ቅድም አስማት ሹፌር ነኝ ብያለሁ። መኪናውን ይዤ በቅያስ አልኩኝና ከአውቶቢስ ተራ በሁለት ደቂቃ ደብረ ዘይት መንገድ ወጣኝ ማለት ነው። ከዛ የነዳሁት እያለ ከፊት ትራፊኮች እንዳለ መንገዱን ዘግተውታል በሞተር ምናምን። ደርሷቸዋል መረጃው ቅድሚያ። ከዛ ወደኋላ ልመለስ ላይ የቅድሙ ፖሊሶች መጡብኝ ከኋላ። ምን ላድርግ እስከዛሬ ማረሰውን አንድ ጀብድ እንድፈጽም አስገደዱኝ ይላል። ምንድነው? መኪናውን አንደኛ አስገባሁትኝና ወደፊት ነዳሁት። ልክ ትራፊኮቹ ጋር ስደርስ ሁለተኛ፣ ሶስተኛ፣ አራተኛ ሳላስገባ ቀጥታ አምስተኛ ሳስገባ መኪናው ብድግ አለችና መኪና ትራፊኮቹን ዘለለቻቸው። እኔ በረረሽ ማለት ይቀለኛል። ከዛ አየር ላይ ያለች መኪናዋ በስፖኪ እንዲህ በየሳያቸው ትራፊኮቹ እንዳለ ኮፍያቸውን አውልቀው እያሉ ፕሌን መስሏቸው። ከዛ በቃኝ ይሳክስ በቃኝ ጋይስ ዳልኩኝና ለኔ ብርቅ አይደለም። የኋላ ሳስገባ መኪናው እርፍ ስትል የኋላው ጎማ ፈነዳ። ከዛ በቸርኬ ደስ ይገባውላሉ ከደብረ ዘይት ማለት ነው። ልክ ደስ ይጋስደር መኪናው አልቻለችም በትንትናለች። ልክ ስንኖር የቅድሞቹ ፖሊሶች አልፈቱንም እየተከተሉ ነው። ደስ የሆነ ቅጅ አስር ገቦኝና ማቀው ግድንግጥ ተቧል ጉርጓድ ማለት ነው። ዞስ ጥልቅ አልነባቸው ተሰወርን ማለት ነው ከፖሊሶቹ። ከዛ በዛ ጉርጓድ 2 ወር ከ3 ቀን ተጉዘን በዳዴ 2 ወር ከ3 ቀን ተጉዘን አባይ ወጣን ማለት ነው። ከዛ እዛው አባይ ሻወራችንን ወስደን ምናምን እየዋኘን ግብጽ ገባን። ግን ያው ሁሉ አልፎ ዛሬ ለሀገራችን በቃን እላለሁ እኔ። ሳክስን ተጠበብክባት አባቢ ተጠበብክባት። የምር ትችላለህ። ጥሩ ሰካሽ። በዛ ላይ አፋይ ፉርሽ ስትፈልጉ ችጋራን በሉኝ። ግን እንደ ባስ ሴክሲ የሆነ ነገር የለም። ከሰሞኑ የታክሲ ዋጋ መጨመር ጋር ተያይዞ የባስ ትኬት ገንዘቡ መቀነሱ ብቻ አይደለም። ሴቶቹስ ብትሉ ቲንደር ምንድነው? እንደውም ባስ ውስጥ የምናገኛቸው ሴቶች ወንድ ልጅ መኪና ከሌለው እንደዚህ ከሌለው ምናምን አይሉ። ኦልሬዲ ባስ ውስጥ ለመግባት ተጋፍታችሁ ምናምን ስለሆነ የምትተዋወቁት አትሰካከሱም። በቃ በዛ ላይ ጣጣዋን የጨረሰች ህይወቷን ለማሸነፍ የምትታገል ሴት ስለሆነች ህጓን ለማሸነፍ አያስቸግርም። ምክንያቱም ኑሮ ወዲ በዝረራ አሸንፏታል። የባሱን ትኬት ከቻልካት በቃ ሙክክ ነው የምትለው። በዛ ላይ ድሮ ትኬት ቆራጮቹ ነጭናጫ ናቸው ይባል ነበር። አሁን ላይ ሆስፒታሊቲ ትጠላላችሁ። ቆንጆ ነኝ እንዴ ብዬ እስካስብ ድረስ በፈገግታ ነበር ትኬት ይቆረጠችልኝ። ሙቀቱስ ብትሉ ለሲንግሎች በጣም ወሳኝ ንጥረ ነገር ነው። ጥቅጥቅ ብለን ስለምንሄድ ብርዱ አይሰማን። ይሄን ክረምት በሰላም አለፍን ማለት አይደለም። ቴስት ታዲጋዲጉ ዲስክራይስ አሪፍ እይታ ነው አባቴ። አስባል በባስ ትኬት በ15 ብር በ20 ብር ጠብ ስታረይ ቪሌጅ መሃል ሜክሲኮ ላይ ለእናንተ የተዘጋጁ ከ75% እስከ 95% ያለቁ ሪሊስቴቶችን አዘጋጅቶላችኋል። ከ75% እስከ 95% ማየት ማመን ነው። ይኸውላችሁ ቁልፋችሁን ነው መታችሁ የምትቀበሉት። ሌላ ነገር የለም። በቃ ምንም ነገር የለም። የታለ ያለቀው? ፌሮሰክተን እንትን እያለን አይደል እንዴ? ቀለምና ጣሪያ
ጣሪያቱ ላይ ትመታለህ፣ ቀለም ትቀባለህ። በቃ ሌላ ነገር የለም። ይሄማ ማጭበርበር ይመስላል። ማጭበርበር ና ቆይ ና ላሳይ ና። እኔ እኮ ጋይስ በጎን ሌላ ሪል ስቴት እየጠበኩኝ ነው። ይኸው ሚክሰር አስገብተናል። ሚክሰር አስገብተን እናጭበረብራለን እኛ። በፍጹም ሚክሰር አስገብተን አናጭበረብር። ይሄ ነገር እያጭበረበራችሁ ነው። በል ይኸውላችሁ ጨቢ ልጅ 75% ያለቀ 75% ከ75% እስከ 95% ያለቀ አይደለም። ባይዘው በጣም ብዙ ሪል ስቴቶች እንደዚህ አይነት ፌቨር ይሰራሉ አሉ አንዴ ለውል ማን አይደለም እግዚአብሔር አይደለም በላቻ ተሳስተዋል አይደለም አንዴ ለውል አቤት አይደለም አረ ወይኔ ገደልሽኝ ይቅርታ ተሳስተዋል አይደለም ታዲያ ማናቸው ድንጋይ ሲያሞቅ ነው የሚውለው ብለሽ ንቀሽ እኮ እሷ የሹገር ናት ብለህ ንቃት ከሆነ እንዳትንቁ ልመክርሽ ነው የመጣው። እንዳትንቃት ልመክርህ ነው የመጣው። በስሙ ድንጋይ ዲቤቱ እንግዲህ ቀጥሎ አለ ፉክክሩ ይወልዳችሁ ያለው ሰው ነው። በስሟ አይፎን ያላት ሰው ነው። አንቺ ያለሽ ድንጋይ አንተ አይፎን አለ የለም አስተሳሰቡስ ብትይ ችሎታዋስ ብትይ አንደኛ ሀሳብ አጣጣው፣ አንደኛ መንጠልጠል መቻሏ፣ ሀሳቡን ሳይሞት እንዲህ በቁሙ እያለ ጣል አድርጎ ችሎታዋን እንዲህ በህይወት እያለች በቁሟ ሽማግሌ ላይ ተንጠልጥላ በዘፍዘፍ መቻል ማለት አለመውደቅ ማለት። ሌላ ምን አደነኩለት? አቀማመጡን። ሌላ ምን አደነኩላት? አለማፈሯን። ገጣቂጦ ድድ ያው አሪፍ ነው፣ ደስ ይላል። የሆነ እንዲህ እየተቀባበላችሁ የድሮ የፋንቱ ማንዶዬና የማን ነበረች የእነሱን ዘፈን አስመሰላችሁ። በኔ ቴሌሽ ነበረ ምናምን። ሰላም ጋይስ እንዴት ከዮሐንስ ቤተክርስቲያን ለምኛ ያመጣሁትን ገንዘብ ላሳያችሁ ነው የምትለው እንደዚህ ትዘረግፈዋለች። መንግስት ግን ከነዚህ ሰዎች ግብር መሰብሰብ ያለበት አይመስላችሁም? እንዴ ሉክ ጋይስ ይሁላ መቼም የአንድ ቀን እና አይደለም እኛ ቢጤ አይደለችም የነዛ ቢጤ ነች። ሰላም ነው። ሰላም ካልሶትን አጣጥቤ ጨርሻለሁ። አጠብሽው ሁሉም? ምን አይነት ፓንት ነው ያለሁት? ምን አይነት ካልሲ ነው ያለሁት? እኔ እኮ ሳህን አድርጌ እዛው ላይ ምግብ አድርጌ ልበላ ስል እኮ ነው ካልሲ መሆን ትዝ ያለኝ። እንደዚህ ንጽት ያለ ካልሲ አለ? እንደዛ ነው። በአንድ ቀን ራሱ 4 ካልሲ ነው የምለብሰው። ቀያየራለሁ በሰዓት። በስመ አብ ካልሶት እኔ እንጃ እኔማ በድባዳ እኔማ በቁሜ ውሻ እኮ ነኝ። ችግር የለውም። እንደዛ ነው ባይዘው እየሰራ ስትሄጂ እንደዛ ነው እየገዛሽ ነው የምትሄጂ። ችግር የለውም። እሺ ደሞዜን ስጡኝ ጋሽዬ። እኔ እንጃ በቃ ካልሶት ግን ሲነጣ የምን ደሞዝ ጋሽዬ? እኔ ታዲያ የካልሶት ሳደል እንደ አለብኝ እንዴ? በደሞዝ እኮ ነው የምሰራው ጋሽዬ። ምን ደሞዝ ባግኝተሽ ምን አልሽኝ? ወሰደኝ በነጻ በስሜት ውስጥ ገብቼ ሰው እኮ እንደዛ ያልከው ራስን ህሊና የለም እንዴ? ሰጠኝም ጋሽዬ ሌላም ሰው በነጻ አጥብልሃለሁ አላልሽ አይደል? እንደውም ልንገርህ ሀቅ ካልሳ አይደለም ንጹህ አይጥ ራሱ ሞታ እንደዛ ትሸትም አንተ ብብት ቤት ብብት ስለዚህ ታርነታለህ። አራለሁ ይሄ ፓንቱ አጣው የልጅ ወደታ አይባልም አገር ባገባ ጥፋለሁ። እጂ ስታስጠላ እርግጠኛ ነኝ ብሯን እስኪሰጣት ሁላ ነበር እንደዚህ ስታገስ የነበረው። የመጀመሪያው ቅመማ የመጀመሪያው ሙገሳ ራሱ ገንዘቧን እስክታገኝ ነው እንጂ ብሯን ሲሰጣት ራሱ ሰድቦ የምትሄድ ነበር ይመስለኝ። አባቴ ማለት ነው ታው ያልነው 30 ዓመት ላለፋት እህቴ ሽማግሌ ተልኮ ልጁ ምን አለው ብሎ ጠየቃቸው። ከዛ አማራጭ ብለው ጥለውን ሄዱ። አሁን እሷም እየተናገረች ግራ ገብቶናል። እውነት ነው፣ ከባድ ነው። ዳዲ እንዲህ አይነት ጥያቄ አይጠየቅም። አልበሙ ሁለተኛ ትራክ ሃፒ ኢንተርቴይንመንት ሽሮ ቆስጣ ምስር አይጣፍጥም ዶሮ ጥብሲ ቁርጢ ጾም ሲፈታ በርገር ላዛኛ አሁን እንደ ህዝብ በእነዚህ ልጆች ተስጦ መደነቅ ነው ያለብን? ማድነቅ ነው ያለብን? ወይንስ ተመልሰው ወደ ቲክቶክ ዓለም እንዳይመጡ ፈጣሪ መማጸን ነው ያለብን? የትኛው ነው የሚሻሉ? ግጥሙ ቤት አይመታ ወይ አያስቅ ወይ? እኔ እግዚአብሔርን ለምነዋሉ። ጋድ ተንበርክኬም ቢሆን ለምነዋሉ። ፕሊዝ ጋድ እንደዚህ አይነት ሰዎችን ከቲክቶክ ዓለም ድራሻቸውን አጥፋል።
ለህዝብ የማይጠቅም ወይ የማያስቀን ፈገግታ በላያችን ላይ የማይጨምርልን ቀልድ የሚሞግቱትን ሰዎች አካውንታቸውን አዘጋልን። አምላኩ እባክ ለወንዶችም ለሴቶች ብሩ ምንድነው የምትሰሩት? ሽሮ ምስር ቆስጣ ሰላጣ ምናምን ብለው ምስርን ተቹት። ኦኬ ሽሮ ምናምን ኦኬ። እንዴት ነው ሰው እንዴት ነው ያለ ምስር መኖር የሚችሉ? ብሩ ምስርን ተናግረ ማለት ከአሴር ፊት ለፊት ቆማለሁ ማለት ከባዱ። ፈሪው ጀለስ ፖሊስ ሲሆን ይላል። አንተ ዳግ ፖሊስ አይደለ እንዴ? ብሮ የሚያስፈራ እንዴ? ሰባት ሰው እንዲህ ሲጣርጎ ገድሎ እንዴት አልሽ? ሰባት ሰው ገድሎ እውነት ነው ያውቃል። መሰረት የሌለብን ሰው ያውቃል። እሺ እናንተ ቶሎ አሰምነው ሰውዬውን እንዴ እሱን የኔ ጌታ አንተ ነህ ወንጀለኛ? እኔ አይደለሁም አልኩኝ እኮ ብታምን እኮ አንተ የቅጣት ጊዜ ይቀንስልሃል። አንተ እኮ ተጠቃሚ ወጥተህ እንዲሁ ስለዚህ ደስ ብለህ አታምንም። በእናትህ እንደው እኔ ባልሰራሁት ወንጀል እኔ አይደለሁም ብዬ ተናገርኩ። አላሳዝናችሁ እንዴ? ደስ ይላል። ይመች አባቴ። ኮች ከጨዋታው በኋላ ይላል እንዴት ያንኳት ሰዓት መግደል ያቅታል? እኔ ገጀራ ልስጥ ይዘህ ግባ እያልኩ ነበር። ለምን አልተቀበልከኝ? ዳኛው እኮ አይቻልም ብሎን ነው። እሺ መሀል ሜዳ ላይ ምን አይነት አብዶ ነው የሰራው? አብዶ ነው አንተ ራስህ አብዶ ነው ወይስ ሰፈር አብዶ በረንዳ ነው? አልገባኝም። እኔ ሲጀመር ዛሬ አንተ ምሳ አትበላም። ለምን? ቅድም ሁለት ሎጭ የበላህ እንደ አይበቃህ? ደግሞ ያ7 ቁጥሩ 4 ሁለት ይላል። ደስ ይላል። ልጧል ሙዝ ብቶን ገምጧል። የመታው ኳስ ራሱ ኮስኮን ጥጉን ይዞ እያነባ እያለቀሰ እኮ ነው። በቦክስ ነው እንደመታው ነው በጥፊ ነው ወይስ በኩርኩም ነው? እኔ እንዳልመተው ምከረው ብዬ ነው አይደል ያስገባው? አዎ እሱማ የጫማ ክር ራሱ እንዴ ነው እየተፈታ አስሮ የስታስሮ የነበረው። እኔ ግን ሳስገባ በፊት የጫማ ክር እንዳይፈታ ልፍረድበት ብዬ ነበር። አንተ ግን አትሰማም። ያውላ ኳስ ተሻምቶ ራሱ አንተ አልገጨም። አንተ አገጫ ሲጀመር አንተ አትገጭም፣ ቋጣሪ ነህ። ኧረ ኮች ቀጣይ ያስተካክል። ስንት ባዶ ጎል ነው የሳትከው? ነው አንተ ቤትና ጣት አታሟላ አታገባም ነው ኳስ አልገባኝም። እኔ ደግሞ እግርን ታጥበህ ገባ እያልኩ ሳትታጠብ ገብተህ ማለት ነው። እንዳያነው ኳሷ ለአንድም ሰከንድ እግር ስራ አልቆየችም እየሸተታ አይደል? አይጀትም። ደግሞ ኳሱን ራሱ እንዴ ነው ከአንገል ጋር ያጋጨው። እንደዛ አጋጭተው ኢንሹራንስ አይደለም በራስ ወጪ ነው የምታሰረው። ኳስ ራሱ ሰንጥቃል ብዙ ጊዜ። ስንጥቁ ነው ማን ነው የሚያስደፍንልህ? ቲሙ በጀት እንደሌለው ታውቃለህ አይደለ? አንተ ግን ይሄን ላይ ያወቅ ኳሱን አነጥራለሁ ብለህ ስንዴ ነው የተቀመው? ያለ ኮረሪማ አይነጥርም። ኮረሪማ ይዘገባ እያልኩ አንተ ግን እኔ የምለውን ነገር አትሰማኝም። ሲጀመር ባትገባ ነው የሚሻለው። ያን ሁላ ኳስ ራሱ ፎሪ ከምታወጣ እኮ ቡሌ ብታወጣ ኖሮ ማለት ነው ይሄኔ ባራበህ ነበር። ሁለተኛ አንተ እዚህ ቲም አትጮትም አትገባም ነገር አረኮች ጋይስ የዚህ ልጅ ምላስ በቃ የምር ያበደ ጭዌ ትችያለሽ አባቢ፣ የምር ጀግና ነሽ። እንዴት እንኮስ እስካሁን አልገባህም እንዴ? ግባና ተጠቀም እንጂ። አልያዘኝም። ምኑን እንዴ? ሽንት ቤት አላልከኝም? እና ሴራሚክ ቤት ነው ራሱ። እና ግባና ተጠቀም። ቤት ውስጥ ኧረ ሽንት ቤት ነው ልጁ። ምን ሆኗል? ኧረ ግባ። ታች የለም ባዶ ቦታ ምናምን? ኧረ የለም ይሄ ነው በቃ። ጫካ የለመደ ነው አባቴ። ግራዋ ቅንጥስ ምናምን ኦኬ። ቤት ውስጥ አይጠቃቀሙም። ቶንኮሱ ቤት እዚህ ውስጥ ያለው የውጭ የላቸውም። ጓሮ የለም። ቶንኮሱ ሽንት ቤት ነው ይሄ። ግባና ተጠቀም። ምን ሆኗል ልጁ? ከበደው ታውቃላችሁ። አልያዘኝም። በቃ ምግብ አልበላም። እሄዳለሁ እንዳይገፋው ተጠቀም። ተው በቃ ና። ምን አይነት ነው ምግቡን ይዤ እገባለሁ። ኧረ ተው በእናትህ። ሽንት ቤት ፊት ለፊት ቆመ ስለ ምግብ ደግሞ ታወራለህ እንዴ? ግን እዚህ ውስጥ ነው። አዎ ኧረ በቃ ተው። አሳዘነው ታውቃላችሁ። ያው ብቻ በጣም ቫይባችሁ የሆነ ደስ ይላል አይደል? አይ ቲንክ ያው ለቀረጻ ነው ወይ ደግሞ ሌላ ሙድ ማለት ሌላ ሙድ ስላችሁ ጀስት እንደ ጓደኛ ምናምን ነገር ሊሆን ይችላል። ግን የሆነ ያምራሉ ቢሆነስት ማለት ነው። ይመቻችሁ። ብቻ የዛሬ ቪዲዮአችን ይሄን ይመስላል። ፈታ ዘና ግርም እንዳላችሁበት ተስፋ አደርጋለሁ። ሰብስክራይብ ማድረጉን እንዳይረሱ።
ካላረጋችሁ ሰብስክራይብ ያደርጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁልኝ ኔክስት በአሪፍ ቪዲዮ በጸዴ ቪዲዮ እስክንገናኝ ድረስ መልካም ጊዜ